እንዴት ናችሁ? ኒው ጄኔሬሽን ሞቲቬሽን የተባለ አዲስ ቻናል ከፍተናል። በዚህ ቻናል የተለያዩ ሞቲቬሽን የምናቀርብ ይሆናል። ከተመቻችሁ ላይክ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። የዛሬ ሞቲቬሽናችን ርዕሰ ጉዳያችን የምናደርገው ትምህርት ላይ እናደርጋለን። እኛ ትምህርትን እንዴት ነው የምንረዳበት መንገድ ምን አይነት ነው በሚለው ርዕሰ ጉዳይ ላይ እንነጋገራለን ማለት ነው። ኤዱኬሽን እንዴት አድርገን እናዘምነው፣ እንዴት ሸፕ እናስይዘው ነው። ለምሳሌ ከትምህርት የተሻለ ትውልድን የምናንጽበት ሌላ ምን አማራጭ አለ ነው። ገብቶሃል? አሁን ምን መሰለ፣ ለምሳሌ ሳይንስን የሚተቹ ሰዎች አሉ። ለምሳሌ ሳይንስን ግን ለትውልዳችን ወይም ለሂውማኒቲ ያመጣው ብዙ ለውጥ አለ። አሁን የዛሬ 100 ዓመት ወይም የዛሬ 200 ዓመት ሆድህን ቢቆርጥህ የፈጣሪ ማት ነው ብለህ ነው የሚታሰበው። በቤተሰብ ይታዘንልሃል፣ ዘንድ ልትሞት ሁላ ትችላለህ። ሆኖም ሆድህን ቢቆርጥህ አንቲባዮቲክ ወይም መድኃኒት ወስደህ ትድናለህ። ለሂውማኒቲ ፎርዋርድ ወስዷል ማለት ነው። ሳይንስን ስታወራ ለሰው ልጅ ያመጣው ለውጥ ታወራለህ፣ ግን ኔጌቲቭም ሳይድም ሊኖረው ይችላል። አቢዩዝ ይደረጋል። ኤዱኬሽንን ካየ ሕክምና ላይ ብዙ አቢዩዝድ የሚደረጉ ነገሮች አሉ። ያ ማለት ግን የሰው ልጅ ህይወት አልቀየረም ማለት አይደለም። ሰው አጠቃቅሙን ነው ያበላሸው። ትምህርትም የኛ አጠቃቀም የኛ አተገባበር ነው እንጂ ገብቷላ በራሱ ትምህርት ኢሹን የለበትም። ባይዘዌይ ለርኒንግ ጥቅሙ ምንድነው? መማር ጥቅሙ ምንድነው ካልከኝ ጉግል ልታረግ ትችላለህ፣ ሪሰርች ፔፐር ልሰራ ትችላለህ። ሳይንስ የሚስማማበት የመማር ጥቅሙ ቢሄቪየራል ቼንጅ የጸባይ ለውጥ እንድታመጣ ኢንቫይሮንመንቱ እንድትጠይቅ ራስክ እንድትመረምር ዘን ወደ ሌላ ዊዝደም ወደ ሌላ እውቀት በርሲውም እንድታረግ መግፋት ነው። ባይዘዌይ ትምህርት ዓላማው አንተን ኢንስፓየር ሌላ እውቀት እንድታውቅ ላይክ እኔ የማውቀውን መስጠት አይደለም። ለምሳሌ ጥሩ መምህር የምትለው እሱ ጋር ያለውን እውቀት መስጠት ብቻ አይደለም። እሱ ጋር ያለው እውቀት ምን ያክል ደስ እንደሚል አሳይቶህ ይበልጥ ከሱ በላይ እንድታውቅ ማድረግ ነው። አንድ ሊደር እሱን የሚበልጠው ሊደር ሌላ ሊደር ካልፈጠረ ከፎሎወሮቹ መካከል ኢትስ ኖት ጉድ ሊደር። ገብቶሃል? ይሄ የኔ ሐሳብ አይደለም፣ የሊደርሺፕ የሚያጠኑ ሰዎች የሚስማሙበት ሐሳብ ነው። ምን ልልህ ፈልጌ ነው፣ የትምህርት ዓላማው እሱ ነው። አንተ ይበልጥ እንድታውቅ ይበልጥ ችግር እንድትፈታ ዓላማውን ነው የምልህ። መነሻው ግን እኛ ስንጠቀምበት አቢዩዝ ዳረገ ነው ሊሆን ይችላል። እኛ የትምህርት ተቀባዮች ተማሪዎች እኛ ገብቶሃል? ኢቭን ያንተ አስተማሪ በአንድ ወቅት ተማሪ ነበረ። የእሱን አስተሳሰብ ጭኖብህ ሊሆን ይችላል። ስለ መቀጠር ምናምን እንድታስብ አድርጎ ሊሆን ይችላል እንጂ ራሱ አሁን ለምሳሌ በሃይማኖት አስተምሮ ሃይማኖቱን ተች እንጂ ነቢያቶችን ወይም ሰባኪዎችን የምታይ ከሆነ እነሱ ሃይማኖቱን ፕራክቲስ እያደረጉት ላይሆን ይችላል። በትክክል የእነሱ መሰሳት ለምሳሌ አንድ ቄስ ቢሰሳት ወይም አንድ ፓስተር ቢሰሳት የፓስተሩ ወይም የቄሱ ፐርሰናል ችግር እንጂ የሃይማኖት ችግር አይደለም። ትምህርትም እንደዛ ነው። እኛ ትምህርትን ኢንተርፕሬት ያደረግንበት መንገድ ከተማርኩኝ እንዲቀጠራለሁ የሚል ሐሳብ አስተሳሰብ ከቤተሰብ ከመምህራኖች ምናምን እንጂ ትምህርት በራሱ ወደዛ ድራይቭ አያደርግም። ትምህርት ራሱ ዓላማው ያንተን ባህሪ ያንተን ማንነት መቀየር ዘንድ በቀየረ ቁጥር ፖዚቲቭ ባረገ ቁጥር ሌላ እውቀት እንድታውቅ ሌላ ነገር እንድትፈጥር ነው ዓላማው። ትምህርት በራሱ ችግር የለበትም። ትምህርት በራሱ ግን እኛ አፕላይ የምናደርግበት ወይ የምንጠቀምበት ወይ ነው የኛ ችግር። ገብቶሃል? አሁን አንተ ከታች ጀምሮ ከአንደኛ ክፍል እስከ 12ኛ ክፍል ትማራለህ። ዩኒቨርሲቲ ገብተህ ትመረቃለህ። ዘንድ ያንተን ኢንስፔክቴሽን ምንድን ነው? በተመረኩበት ጉዳይ ልስራ ነው የምትለው አይደል? ዛት ኢስ ጉድ። በተመረክበት ጉዳይ ብትሰራ እኮ ችግር ትፈታለህ አይደለም? ከዛም ከተማርኩት በላይ ራሴን ላስተምር ልደግበት ካልክ ደግሞ ክሬቲቭ የመሆን ኢኖቬቲቭ የመሆን ነፃነት ይሰጣል። ገባህ? ግን ሲስተማቲክ ካሊኝ ሲተገበር ችግር ሊኖርበት ይችላል። ኦፍኮርስ ቅድም እንዳልኩ የኢትዮጵያ ትምህርት ስርዓት ችግር አለበት። ኦፍኮርስ የኢትዮጵያ ትምህርት ስርዓት ብቻ አይደለም፣ የአሜሪካ የትምህርት ስርዓትም ችግር አለበት። ኦፍኮርስ እንዳልኩ ለቅጥር ነው የሚያመቻችሁ ተብሎ ይተቻል። ኦፍኮርስ ባይ ግን ትምህርት በራሱ ትልቅ ጥቅም አለው። ከዩኒቨርሲቲ ስትመረቅ ትምህርት እንደጨረስክ የምታስብ ከሆነ በነጋታው አልተመረክም። አንድ አባባል አለ። ትላንት የተመረቀ ሰውዬ ዛሬ ማንበብ የሚያቆም ሰውዬ በሶስተኛው ቀን ያልተመረቀ ሰው ይሆናል ይባላል። ከዚያም ትምህርት ማለት ምን ማለት ነው? ኢንተርናሽናሊ ፕሮዳክት እንድትሆን ማለት ነው። እኔ አንድ ምሳሌ አለኝ ሁሌ የምለው፣ በህይወት ዘመናችሁ በቆሎ አትሁኑ ቡና ሁኑ እንጂ። በቆሎ አንድ ሰፈር ይመረታል፣ ከዚያም ሰፈር ይበላል፣ ከዚያም ሰፈር ይሸጣል። ታሪኩ በአንድ ሰፈር ያልቃል።
ከአንድ ሰፈር ወጦ ወደ ሌላ ቀበሌ ይሄዳል። ከቀበሌ ወደ ዞን ይሄዳል። ከዞን ወደ ከተማ ይመጣል። ከዚያም ወደ አዲስ አበባ ይመጣል። ከአዲስ አበባ ወደ ውጭ ሀገር የሚሄድ ቡና የሚባል ምርት አለ። በቆሎ አትሁን ቡና ሁን እንጂ በህይወት ዘመን በአንድ ሰፈር ተጀምሮ የሚያልቅ ታሪክ አያስፈልገንም። ሹአር ብራንድ ዕቃ ናችሁ። እናንተ ውድ ናችሁ። እናንተ ውድ እንደሆናችሁ አስቡ። ማንነታችሁ ስራ ስላገኛችሁ ወይም ስራ ስላጣችሁ በዚህ አይመዘንም። የሰው ማንነት ስራ ከማግኘትና ከማጣት በላይ ነው። አንዳንዴ ብር ስታጣ ኢትስ ማይ ላይፍ ኢዝ ዜሮ በቃ አትበል። ብር ስታገኝ ደግሞ ዛሬ ህይወት ነው አትበል። ህይወት ብር ላይ የተመሰረተ አይደለም፣ ከዚያ በላይ ነው። ስታገኝም ሰው ነህ፣ ስታጣም ሰው ነህ። ስለዚህ ዩ አር ብራንድ። ዛሬ የነበረን ሞቲቬሽን በዚሁ ጨርሰናል። ከፕሮግራማችን ብዙ ነገር እንደተማራችሁ ተስፋ እናደርጋለን። ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ቀጣይ በሌላ ፓርት እስከምንገናኝ ሰላማችሁ ይብዛ። ኒው ጄኔሬሽን ሞቲቬሽን